ደህና ዋላችሁ ሊዲያ? ምን ነው ማለት ቀድም እኮ ደውለሽ ጠይቀሻታል። ስለዚህ አሁን ደግሞ ማረጋገጥ አይተጠበቅብሽም። ልጅቷን የት ይዘሻት ሄድሽው? ይሄንን ጥያቄ እኔን ከመጠየቅኝ ለምን ራሷን አበጀሽን አትጠይቂያትም? አበጀሽ የት እንደነበር ንገሪያት። አዎ ዲዱ እኮ በጧት ልታሳየኝ የፈለገችው ቦታ ነበርና ከሷ ጋር ሄደን እኮ ዞር ብለን መተን ነው። እርግጠኛ ነሽ? ምን ነው ማለት ሌላ ነገር እንዲፈጠር ነበር እንደፈለግሽው? እንግዲህ የሆነውን ነገር ራሷ አበጀሽ ባፋ እየነገረችሽ ነው። ለማንኛውም ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ። እንግዲህ ማለት ይሄ ጉዳይ በእኔና ባበጀሽ መሀል ያለ ነገር ነው። ስለዚህ አንቺን የሚመለከትሽ ጉዳይ የለም። ሊዲያ አንድ ነገር ልንገርሽ፣ ምን እያሰብሽ እንደሆነ አላውቅም፣ ግን እንድታቂ የምፈልገው ነገር ከዚህ በኋላ የምታደርጊያቸውንም ተንኮሎችም ሆነ ጥፋቶች የምታገስበት አንድም አቅም የለኝም። የመጨረሻዬ ነው። ደግሞ ይሄ ምን ማለት ነው? መቼም እንዳብራራልሽ የጠበቅሽ አይደለም አይደል? አረ ቆይ ማህሌቴን እንነጋገር እንጂ ሊዲያ እኮ ክፋት አስብ አይደለም። በቃ የሆነ ቦታ ልታሳየኝ ፈልጋ ነበር፣ አይተን መጣን። ምንድነው የምታሳይሽ አብጀሽ? ምንድነው የምታሳይሽ? ለምን አልጠየቅሽኝም? ለምን ለኔ አልነገርሽኝም? እኔ ለአንቺ ማሳየት አቅተኛል? ለምን ከኔ ጋር አልሄድሽም? አረ መጀመሪያ ተረጋጊ ማህሌቴ። ቆይ አንቺ ለምንድነው እንደዚህ የተናደድሽው? አንቺ ብዙ ማታውቂያቸው ነገሮች አሉ አበጀሽ። ከዚህ በኋላ እንዲህ አይነት ነገር ለማድረግ ስታስቢ ቀድመሽ ለኔ እንድትነግሪኝ። እሺ ማህዬ፣ አሁን እዚህ መንገድ ላይ እንጨቃጨቅ፣ ውስጥ ገብተን ብናወራ አይሻልም? አሁን እያወራለሁኝ ከሊዲያ ጋር ነው። ከዚህ በኋላ ነው አስር ጊዜ ከዚህ በኋላ ምትዩ። አበጀሽ እናቴ በተመመች ሰዓት አብራን ነበረች። ውለታ ስላለብኝ እሱን ለመክፈል አንዳንድ ቦታ ላሳያት ይዣት ወጣሁ። በቃ አለቀ። ይሄ ነው። አዎ እንደዛ እኮ ነው ማህዬ። ተረጋጊ። አንቺ ከመቼ ጀምሮ ነው ሰው ለሚያደርግልሽ ነገር አመስጋኝ የምትሆኚ? ጠንቅቄ እኮ ነው ማቀሽ። ሰምኛለሽ? ከዚህ በኋላ አንቺ ተንኮሎችና ሴራዎች ሰልችተውኛል፣ በቅቶኛል። እንደ በፊቱ ያንቺን ተንኮል የምችልበት ትግስት የለኝም። በቅተሽኛል ማለት። በመጀመሪያ ደረጃ እኔ አይደለም አንቺ ቤት የመጣሁት፣ አንቺ ነሽ እኔ ቤት የመጣሽው። ደግሞ ዘመድ አዝማዶችሽን ጠቅልለሽ መውጣት ትችያለሽ። ሲቀጥል ደግሞ ካሁን በኋላ እንደዚህ እንድታናግሪኝ አልፈልግም። መስመርሽን አትለፊ። እኔ መስመሬን ጠንቅቄ ነው ማቀው። ሳደርሽብኝ አልደረስኩብሽ። ማን አንቺ ጋር ደረሰ? ቆይ እናንተ ሰዎች ልታሳብዱኝ ነው እንደምትፈልጉት? ቆይ እኔ ለእናንተ ስል ምን ልሆንላችሁ? አሁን ደግሞ ምን እያሰብሽ ነው? ቆይ አንቺ አትማሪም እንዴ? እንደዚህ ነገሮች ድብልቅልቅ ባሉበት ሰዓት እንኳን ትንሽ ወደ ኋላ ተመልሰሽ አታስተውይም? ቆይ መቼ ነው የሚበቃሽ? መጥፎ ነገር ላይ ሁሉ ሊዲያ ትኖራለች ማለት ነው አይደል? የሆነ መጥፎ ነገር ሲፈጠር ሁሌም ቢሆን ሊዲያ አለች። ጥሩ ነገር ሊዲያ አታስብማ። ሊዲያ የምታደርጋቸው ጥሩ ነገሮች ሁሉ በመጥፎ ነው የሚታሰቡት አይደል? ሊዲያ እኔ ልሸውጅኝ አቺ? እኔና አንቺ እኮ ዛሬ አይደለም የምንተዋወቀው። እኔን ለመሸወድ አትሞክሪ። በእኔ ልክ እንኳን የሚያውቅሽ ሰው ያለ አይመስለኝም። እስከመቼ ድረስ ግን በእንደዚህ አይነት ሁኔታ ልቀጥይ እንዳሰብሽ አላውቅም። ለነገሩ አሁን ማንም የለኝም እኮ። ምን ነው ልጄ ከፋሽ አዘንሽ ብሎ የሚጠይቀኝ ቤተሰብ የለኝም። ድሮም እኮ የምታከብሪኝ እናትና አባቶቼ ስላሉ እንደሆነ በደንብ አድርጌ ጠንቅቄ ነው የማውቀው። እንደዚህ አይነት ሰው እንዳልሆንኩ በደንብ ጠንቅቀሽ ታውቂያለሽ። ኧረ እባክሽ አንቺ ምን አይነት ሴት ነሽ? ራስሽን በምን አይነት መንገድ ነው የምታየው? በእናትሽ እንግዲያውስ የራስሽን ማንነት ማታቂ ከሆነ እኔ ያስረግጬ ልንገርሽ። አንቺ ማለት ተራ የቤት ሰራተኛ ገረድ ነሽ። ይሄ ደግሞ ያንቺ ዳግም አንቺ ማናባሽ ነው እህቴ እንደዚህ የምትናገሪው? ዳግም ቁም። አልተሳሳትሽም ሊዲያ። አዎ የቤት ሰራተኛ ነኝ። በዚህ ደግሞ ማፍርበት መስሎ ከተሰማሽ በፍጹም እንዳታስቢው እሺ? መቼም አላፍርበትም። አንቺ ምን አይነት ባለጌ ሴት ብትሆኚ ነው እህቴ እንደዚህ የምትናገራት? ይሄ ምን አይነት ብልግና ነው? ዳግም ተረጋጋ። አንተ በዚህ መሀል አትግባ። ኦ ለካ ወንድም አለሽ። አሁንማ አንደኛችሁን እኮ ሰብሰብ ባላችሁ። አቶ ዳግም እስቲ ምን ልታደርገኝ ነው? ሊዲያ እኔና አንቺ አልተዋወቅንም መሰለኝ። አይደለም እህቴን ክፉ ቃል ልትናገሪያ ቀና ብለሽ ብታያት እኔ ማረገውን አታውቂ። ልትመታኝ ነው ወይስ ልታሳስረኝ? የምታደርገውን ነገር ለማየት በጣም ጓጓው። አንቺ በጣም ተራ ሴት ነሽ። ከመምታት ሌላ ነገር አታስቢ። እህቴን አይደለም ልትናገሪያት ቀና ብለሽ ያያትና ላረግሽ የምችለው ነገር ማሰባች። ይኸውልህ ዳግም አሁን ተረጋጋ። ይሄ ጉዳይ የኔ ነው። አንተ በዚህ መሀል መግባት የለብህም። ሂድ ወደ ቤት። ይመለከተኛል። ይሄ እኔን በጣም የሚመለከት ጉዳይ ነው እህቴ። ከኔ ውጪ ስላንቺ ማንም አይመለከተውም። ካንቺ በላይ ነገር እኔን ይመለከተኛል። ዳግም በቃ እንግባ። ተረጋጋ። ይሄን ማለት እሺ ይቆጭሻል። አሁኑን እህቴን ይቅርታ ጠይቂያት። ያልኩሽን አሰሚም እንዴ? እህቴን ይቅርታ ጠይቂያት። አልጠይቅም። ባልጠይቅ ምን ታመጣለህ? እኔም ይቅርታ አልጠይቅም። አንተም የፎከርከውን ነገር አድርግ። እስቲ እናያለን። ሊዲያ የምልሽን ነገር አድርጊ። እህቴን ይቅርታ ጠይቂያት። ዳግም አሁን እንሂድ። ተረጋጋ። እሷ ከፍም ዝቅም አትልም። ለማይረባ ተግባራ ከዚህ በላይ መናደድ አይጠበቅብንም። ና እንሂድ። ና ያበጀሽ። ግን ሊዲያ አንድ ነገር አስታውሽ። አንቺ ድሉን ብታገኝ ሰው ከመግደል ወደ ኋላ ስለማትይ ነው በደንብ የምጠነቀቅሽ። ኑ እንሂድ። እኔና አንቺ እንተያያታለን።
አበባው መቼም ለኔ መሆን አለበት። መተሻል እንዴ? ቆይ ቅድም በዚህኛው መንገድ አለ እንዴ? እና ታዲያ በዛ ቤትስ ሰው በሄደበት ሁሉ ይመለሳል ለማን ነው? አይ በዛ እየጠበቅኩሽ ስለነበር እንኳን ደህና መጣሽ። በጣም አመሰግናለሁ። ካንቺ ባይበልጥም ያምራል። ያዳን የርሽበት ጉዳይ እንዴት ሆነልሽ? ያው አንዳንድ መስተካከል ያለበት ጉዳይ አለው ብለውኛል። ከፈጣሪ ጋር እስኪ የሚሆነውን እናያለን። ነገሮች ይስተካከላሉ። አንቺ ያን ያህል መጨነቅ የለብሽም። አንተ እኮ ከጎኔ ካለ ምንም ነገር እንደሚስተካከል በደንብ አውቃለሁ። እሱስ እውነት ነው። ኧረ እባክህ አልቀረብም። እሺ ግን ሳሚ በጣም አመሰግናለሁ። ደግሞ ለምን ነው የምታመሰግኝ? በቃ ለሁሉም ነገር በጣም አመሰግናለሁ። በመጥፎም በጥሩም ጊዜም ከጎኔ ስለሆንክ። እውነት ለመናገር አንተ ካጠገቤ ባትሆን ኖሮ ምን ልሆን እንደምችል ራሱ ማሰብ ይከብደኛል። ከዚህም በኋላ እንደዚህ እንዳትይ። በእኔና ባንቺ መሀል መመሰጋገን ብሎ ነገር የለም። አንዳንችን ለአንዳንችን የመቆም ግዴታ አለብን። አይ ሳሚ አንተና ማሂን እኮ ከጎኔ ባይሰጠኝ ኖሮ ይህንን ፈተና እንዴት እንደማልፈው ምንም አላውቅም ነበር። ብቻ ሁለታችሁም ከፈጣሪ የተሰጣችሁ ስጦታዎቼ ናችሁ። ይዋዳን በእርግጥ በቸገረሽ ሰዓት ከጎንሽ ነበርኩኝ። ግን ደግሞ ሁሉም ነገር ያለፍሽው በራስሽ ነው። እንዳንቺ አይነት ጠንካራ ሴት አጋጥማኝ አታውቅም። ብቻ ፈጣሪ መንገዳችንን ያስተካክልልን። ታውቂያለሽ ግን ይዋዳን አንቺ ከጎኔ በመሆንሽ ምን ያህል ደስተኛ እንደሆንኩ። በቃ አሁን መንገድ ላይ አንቁም፣ ወደ ቤት እንሂድ። አይ አሁን ወደ ቤት መሄድ አልፈልግም። ባይሆን ብቻችንን ልንሆን የምንችልበት ቦታ እንሂድ። እሺ ታስታውሳለህ ሳሚ የሆነ ጊዜ አፍረተ ቢስ ሌባ ነህ? እሺ እኮ እኔ ሌባ ልብሽን ሰርቄው መሆን አለበት። ሌላ ነገር ከሆነ ግን እመልሳለሁ። አሁን ሁሉም ሰው መጥቶ ሳላወረድ በፊት ክፍሌ ገብቶ የወሰድከውን ብር ትመልሳለህ ወይስ አትመልስም? ልክ ነበርክ። ልቤ ነበር የዘረፍከኝ። ናበቃ ዳግም ቆይ ምን ሆነሃል? ይሄን በሆነው ባልሆነው ነገር ቱግ የምትለው ነገር አቁም አላልኩም? እህቴ በሆነው ባልሆነው ምን ማለት ነው? ያንቺ መናቂ ያንቺ መሰረት በሆነው ባልሆነው ነው? እሺ ስለተናደርክ ምን ታመጣለህ? ንገረኝ። ሊዲያ እንደሆነ ልማዷ ነው። እኔ ደግሞ ለምንጇለሁ የምትናገረውን ነገር። አዲስ ነገር አለ? አንቺ ለምደሽዋል እህቴ። እኔ ግን መልመድ አልችልም። ያንቺ መሰረት ልለምደው አልችልም። እሺ በቃ ዳግም እና ተረጋጋ። በቃ ወንድም በቃ ሊዲያ ለምደው በዚህ በጠዋት አቻኩልሽ ጠራሽ? ዳግም ይቅርታ ልጠይቅህ ብዬ ነው። እኔን እንኳን አይደለም የሰደብሽው፣ እኔን ሳይሆን መሀሌት ነው ይቅርታ መጠየቅ ያለብሽ። አውቃለሁ እኮ ግን እሷ የኔን ባህሪ ለምደዋለች። በጣም ብዙ ጊዜ ብዙ ነገሮችን ስናገራት ነው የኖርኩት። ምንም አትለኝም። እንዴ ለምደዋለች ተብሎ እኮ መሳደብ የለም። ለምደዋለች ተብሎ ሰውን በዛ ልክ አታውርጁ። እሱን እኮ አውቃለሁ ግን በቃ ይሄ የኔ ባህሪ ነው። ትንሽ ነገር በተፈጠረ ቁጥር ወዲያው ነው ትገመለው። ቱግ ማለት እሺ ጎዳሻል እንጂ አይጠቅምሽም። ማሻሻል ያለብሽ ባህሪ ነው። እሺ አሻሽላለሁ ከሆነ በኋላ ግን በቃ በጣም ይቅርታ። ቆይ ግን ሊዲያ እንደዚህ አይደለሽም። እንዴት ነው ይቅርታ ልጠይቅኝ የቻልሽው? አዎ አይደለም ግን በቃ ዳግም ማንም ሰው ባልነበረኝ ሰዓት አብረኸኝ የነበርከው አንተ ነህ እና ደግሞ ያንን ጓደኝነታችንን ላጣው አልፈልግም። ስለዚህ ይቅርታ መጠየቅ ፈልኩ። እሺ እኔ አልተቀየምኩሽም፣ ይቅርታ አድርጌልሻለሁ። ግን እንደዚህ አትሁኚ ሌላ ጊዜ። እሺ ዳግም ደግሞ ልሄድ ነው። የት? ወደ ጣሊያን ሀገር ልሄድ ነው። ምን ታደርጊያለሽ ጣሊያን? ለትምህርት ጉዳይ ነው የምንሄደው እና ለኔ እዛ ብሆን ይሻለኛል። መቼ ትመለሻለሽ? አይታወቅም። ከ10 አመት ወይ ከ20 አመት ወይ ደግሞ ላልመለስም እችላለሁ። ይሻላል አለመመለሱ? አዎ ለኔ ከዚህ ህይወት መራቁ ለኔ በጣም ጥሩ ነው። የሚሻልሽን አንቺ ታውቂያለሽ። ምን እንዳደርግልሽ ነው የምትፈልጊው? እንድትሸኘኝ ቢያንስ እንኳን ሲሄድ ቻው የሚለኝ ዘመድና ቤተሰብ እፈልጋለሁ እና በቃ ቻው እንድትለኝ። እሺ እሸኝሻለሁ። ስትመጪም ግን እኔ ነኝ የሚቀበልሽ። ከመጣሽ ማለት ነው። ካረሳኝ ተቀበለኛለህ? እሺ እሺ ዳግም አመሰግናለሁ በጣም። እሺ ችግር የለም። እሺ እንሂዳ። ሳሚ አሁን ሁሉም ነገር ጨርሼ የራሳችንን ቤት ልከራይ ወስኛለሁ። እንዴ ምን ማለት ነው?
አሁን እኮ ያዳም ብቻ ሆናት አንቺ ሞሞ ያለብሽ ከኛ ጋር ነው እንጂ አይ ሳሚ ለዋዳን አንተ አለክ ከቤት ወጣለሁ ማለት ደግሞ ተዋቸዋለሁ ማለት አይደለም ግን ቢያንስ ወንድሜንና በጀሽን ይዤ የራሴን ህይወት መኖር አለብኝ እንዴ ምን ማለት ነው ማይ ቤቱ እኮ ሰፊ ነው ለሁላችንም ይበቃናል አውቃለሁ ግን እኔ ራሴን ችዬ ራሴን ህይወት መብራት ፈልጋለሁ እንደዛ ካልሽ ምን ይደረጋል ግን ቤት ትመጫለሽ አይደል ምን ማለት ነው ሳሚ ከናንተማ በፍጹም አርቅም ለራቅ ብልስ እንዴት ይገባዳን አርቃለሁ አሁን ከማንንም በላይ አንቺ ታስፈልጋታለሽ ይዋዳ አይ ሳሚ አንተም ታስፈልጋታለህ አሁን ደግሞ ቢያንስ ትንሽ ጭንቀት ይቀርሏል ነገሮች ተስተካከሉ ይመስላል አንተም ከጎኗ አለክ እና ቤት አገኛችሁ ወይስ ገና እንትከራይልሽ አስተካክያለሁ አሁን እንዴት ይዋዳን እንደማሳምናት ነው ግራ ይገባኝ እንጂ ነው ሁሉንም ጨርሻለሁ ቀጣይ ሳምንት ሁሉንም አስተካክዬ እገባለሁ እኔ እንኳን እሺ የምትልሽ አይመስለኝም ግን እድልሽም ሞክሪ አሳምናታለሁ ችግር የለውም ማስበውን ሀሳብ ትረዳለች ብዬ አስባለሁ ብቻ እኔን ጥላኝ ካንቺ ጋር ሄዳለሁ እንዳትለኝ ብቻ እንጂ ችግር የለውም አታስብ ይዤብህ ካልሄድም ማዬ ዛሬ በርዶ ወይ ደህና መሸሽ እንዴት አመሸሽ ቆይ ትልሽ ነው ሁሉ ሰዓት የቆየሽው በጣም አመሸሽ እኮ ከሳሚ ጋር አብረን ነበርንና ሳናቆም መሸብን ነው እንዴ እኔ ደግሞ እኮ ምን ሆነች ብዬ እስካሁን ሳልተኛ አንቺን ነው የምጠብቀው ቆይ ግን ማየ ተፈጠረ ነገር አለ እንዴ ምን እኔ እንጃ ፊትሽን ሳይ ወደናት መስኝ የሆነ ሐሳብ የገባሽ ነው የምትመስይ አረ ምን የተፈጠረ ነገር የለም እኔ ግን አልመሰለኝም የሆነ ነገር የተፈጠረ እኮ ነው የሚመስለው ፊትሽ ያው እንዲሁ አንዳንዴ ማሰብሽ ይቀራል ለዛ ነው እንጂ ምን ነው እንደዛ ከሆነ ጥሩ ሳይሽ ግን ነገር የተፈጠረ ስለመሰለኝ ነው የጠየኩሽ አይ ደህና ነኝ